ይህ ሰው እስከዛሬ ካየዋቸው ሁሉ በጣም ክፉ ፓስተር ነው። ፓስተር ቲም ይባላል። ፓስተር ቲም አንድ ብቻ ሳይሆን በተደጋጋሚ ብዙ ጥፋቶች የመስራት ችግር አለበት። በዚህም ከስራው ብዙ ጊዜ ተባሯል። ብዙ ጊዜ ተቀጥሮ በሚያገለግልበት ቸርች ውስጥ ቅሌቶችን ስለሚፈጽም ያልተባረረበት ቸርች የለም። ከአንዱ ቸርች የተባረረው የሆነ ቀን ማታ ሰዎች ከጭፈራ ቤት ሲወጣ አይተውት እንዴ ይሄ ሰባኪያችን አይደል እንዴ ብለው ከጠቆሙት በኋላ ነበር የተባረረው። ሌላም ቸርች ገብቶ አያርፍም። ቸርች ውስጥ አገልጋይ የሆነች አንዲት ሴት ሲያባልግ ተያዘ። ከዛም ተባረረ። ከዚህ በኋላ ፓስተር ሆኖ መስራት እንደማይችል ስላወቀ በሚኒሶታ በሚገኝ የስቴት እስር ቤት ውስጥ መደበኛ ስራ አግኝቶ ገባ። ግን ምን ዋጋ አለው? አሁንም በድጋሚ ያገኘውን እድል አበላሸው። የሆነ ቀን አንዲት ሴተኛ አዳሪ ከእስር ቤት ስትወጣ ፓስተር ቲም በውበቷ ተማርኮ ተከተላት እና ወደ ቤት ልሸኝሽ ብሎ ጥያቄ ያቀረበላት። እሺ ብላ ስትገባ ወደ ቤቷ እንደመሸኘት ደፈራት። እናም ልጅቷ ስለከሰሰችው ወዲያው ፖሊሶች ፓስተር ቲምን ያዙት። ስለዚህ ለ6 ወር እስር ተፈረደበት። ዋው 6 ወር በጣም ትንሽ ነው። ግን ጉደኛው ፓስተር ቲም ሌላም ታሪክ አለው። እሱ ሚስትና 2 ሴት ልጆች አሉት። ሚስቱ ጃኔት ትባላለች። ጃኔት ባላው በሴተኛ አዳሪዋ ላይ ስላደረገው ነገር ስትሰማ ከዚህ በኋላ ከአንተ ጋር መኖር ይበቃኛል ብላ ልጆቿን ይዛ ከሚኒሶታ ስቴት ወደ አላባማ ትታው ሄደች። ቲም ከወራት በኋላ ከእስር ቤት ሲወጣ ሚስቱና ልጆቹ ወዳሉበት አላባማ ስቴት ሄደ። ቀስ ብሎ ጃኔትን ከዚህ በኋላ እንደተቀጣና እንደተቀየረ ለማሳመን ሞከረ። በሚያሳዝን ሁኔታ ጃኔት ታረቀችው። በአላባማ ውስጥ ቲም በአካባቢው በሚገኝ የጴንጤ ቸርች ውስጥ በፓስተርነት ስራ አገኘ። ስራውን ሲቀጠር ግን ከሌሎች ብዙ ቸርቾች እንደተባረረና ሴተኛ አዳሪ በመድፈር እስር ቤት እንደገባ አልነገራቸውም። ምክንያቱም ቢነግራቸው ፈጽሞ አይቀጥሩትም ነበር። ስለዚህ ፓስተር ቲም ስራውን አገኘ እና በየሳምንቱ ለምዕመናን መስበክ ጀመረ እና የቤተ ክርስቲያኑ ሰዎችም ወደዱት። ኧረ ይህ ሰው ክርስቶስን ይመስላል አሉ። ፓስተር ቲም ግን በእርግጥ ክርስቶስን የሚመስል አልነበረም። ምክንያቱም እዚህም አላረፈም። በኦንላይን ካገኛት ሴት ጋር መጀናጀን ጀምሯል። የዚች ልጅ ስሟ ሞሊ ነው። በአካል ባይተዋወቁም ሞሊ ፓስተር ቲም ጥሩ ሰው ነው ብላ አምናለች። ማውራታቸውን ቀጠሉ። በጣም የተግባቡ ይመስላል እና በስልክ ሲያወሩ ይሽኮረመማሉ። ከጊዜ በኋላ ግን የፍቅር ግንኙነት ውስጥ እየገቡ መጡ። ቅድም እንዳልኩት ፓስተር ቲም ማንነቱንም ስሙንም ዋሽቷታል። የምታውቀው እንዳላገባ ነው። ስራውም የመርከብ ካፒቴን እንደሆነ ነው የነገራት። ለማንኛውም የሆነ ቀን ፓስተር ቲም ለሚስቱ ጃኔት በቸርች ጉዳይ ከከተማ ውጭ ሊሄድ እንደሆነ ይነግራታል። ያው መቼም ግልጽ ነው ይህን ሰበብ የፈጠረው ከሞሊ ጋር ለመገናኘት ነው እንጂ ምንም አይነት ጉዳይ የለውም። ከዛም ከአላባማ ወደ ዋሽንግተን ግዛት ተጉዞ ከሞሊ ጋር ግንኙነት ጀመረ። ቀስ በቀስ ከሞሊ ጋር ያለው ግንኙነት እየቀጠለ መጣ እና ከጊዜ በኋላ በሁለቱ መካከል ያለው ግንኙነት እየተጠናከረ በመሄዱ ፓስተር ቲም ህይወቱን ከሁለት ሴቶች ጋር ሆነ። ግማሹን ህይወቱን በአላባማ ከሚስቱ ጃኔት ጋር እና ግማሹ ደግሞ በዋሽንግተን ከሞሊ ጋር መሆን ጀመረ ይመስለኛል። ይህ ህይወት በጣም ተመችቶታል። በመጨረሻም ፓስተር ቲም ሚስቱ ጃኔት ላይ ከ10 ዓመታት በላይ ከሞሊ ጋር እየማገጠባት ቆየ። ነገር ግን አሁን ሞሊን ሁለተኛ ሚስቱ ሊያረጋት አስቧል። ግን ጃኔትንም መፍታት አይፈልግም እና ደግሞ እሷ ይህን ሁሉ ጊዜ ከሌላ ሴት ጋር እየማገጠባት እንደሆነም ምንም የምታውቀው ነገር የለም። ቲም ለሞሊ ቀለበት ካደረገላት በኋላ ወደ አላባማ ተመለሰ እና ጥሩ ባልና ጥሩ ፓስተር መስሎ መታየቱን ቀጠለ። በሚያሳዝን ሁኔታ ፓስተር ቲም ይህን ውሸት መቀጠል አልቻለም። ስለዚህ ሚስቱን ጃኔትን ለዘላለም እንዴት ማስወገድ እንዳለበት ሲያስብ ቆይቶ አንድ ሐሳብ መጣለት። አንዳንዴ ፓስተር ቲም በሚሰብክበት የጴንጤ ቸርች ውስጥ አንዳንዴ የበጎ አድራጎት ዝግጅት ያዘጋጃሉ። በዚህም የበጎ አድራጎት ዝግጅት ላይ ወደ አሜሪካ እንኳን ደህና መጣችሁ ለማለት ሁሉም ሽጉጥ ይተኩሳሉ። ቤተ ክርስቲያኑ ከነዚህ ዝግጅቶች አንዱን ሲያደርግ ዝግጅቱ ካለቀ በኋላ ፓስተር ቲም የሚጠቀሙባቸውን 3ቱን ጠመንጃዎች ወደ ቤቱ ወሰደ። እሱና ጃኔት ወደ ቤት ሲመለሱ ፓስተር ቲም ጠመንጃዎቹን ወደ ቤታቸው እንድታስገባ እንድትረዳው ጠየቃት። አንዱን ሰጣት። ከዚያም 2ቱን ወሰደ እና በበሩ በኩል ወደ መኝታ ቤታቸው ተከተላት። ቲም በበሩ እያለፈ አንዱን ጠመንጃ አንስቶ የጃኔት ጀርባ ላይ ያነጣጠረው። ከዚያም ቀስ ብሎ ቃታውን ሳበው። ባም! መሬት ላይ ወደቀች። እሱ ይሄን ሲያደርግ ልጆቹ ቤት ስለነበሩ ጩኸታቸውን ለቀቁት። ብቻ በጣም ዘግናኝ ሁኔታ ነበር። በሚያሳዝን ሁኔታ ጃኔት መትረፍ አልቻለችም። ከዛም ፖሊሶቹ በቦታው ደረሱ። እናም ፓስተር ቲምን ምን እንደተፈጠረ ጠየቁት። እናም ጥይቱ በድንገት እንደባረቀባትና በአደጋው እሱም እንደደነገጠ ነገራቸው። ፖሊሶቹም አመኑትና ጉዳዩን አደጋ ብለው ይዘጉታል። ነገር ግን ነገሩን ወደኋላ ሲያስቡት ክስተቱ በጣም ዘግናኝና በጣም አሳዛኝ ነው። በትክክል ምን እንደተፈጠረ ለማወቅና ብዙ ጥያቄዎች መጠየቅ ጀምራ የነበረችው አንድ ሴት አለች። እሷም የጃኔት እህት ናት። ይህ ጠመንጃ እንዴት በድንገት ተኮሰ? እህትየው ፓስተር ቲምን ሁል ጊዜ ነበር የምትጠራጠረው። ስለዚህ የጃኔት እህት ለአካባቢው አቃቢ ሕግ ኢሜል ላከች። አቃቢ ሕጉም ወዲያው ጉዳዩን ለያዘው መርማሪ ፋይሉን በድጋሚ እንዳያው አደረገ። መርማሪውም ትዕዛዙን ተቀብሎ ምርመራውን ጀመረ እና ፓስተር ቲም 2 የመንጃ ፍቃዶች እንዳሉት ማወቅ ቻለ። አንደኛው በእውነተኛው ስሙ ሲሆን ሁለተኛው ግን ሙሉ በሙሉ ሌላ የአያት ስም ያለበት ነው። መርማሪው ቲም 2 ማንነቶች እንዳሉት ሲያውቅ ምርመራውን ይበልጥ ማጠናከር እንዳለበት ወሰነ። ስለዚህ መርማሪው መቆፈር ቀጠለ። ወዲያው የተደዋወላቸውን ስልኮች መመርመር ጀመረ።
ጀመረ። ከዛም ዋሽንግተን ውስጥ እያለ የተደዋወላቸውን ስልኮች በሙሉ ለይቶ ማውጣት ቻለ። ነገር ግን ያገኘው ተደጋጋሚ ቁጥር የአንድ ሴት ብቻ ነው። የእሷም ስም ሞሊ ነው። ይህ በእንዲህ እንዳለ የጃኔት እህትም ጉዳዩን ለማወቅ እየሞከረች ስለነበረ ለመርማሪው ፓስተር ቲም በጎን በኩል ውሽማ ሊኖረው እንደሚችልና የውሽማው ስምም ሞሊ እንደሚባል የሰማችውን ወሬ ነገረችው። መርማሪው ይህን ሲሰማ ሁሉም ነገር ተገጣጠመበት። እውነቱ ላይ የደረሰ ያህልም ተሰማው። ፓስተር ቲም ከእጮኛው ሞሊ ጋር ለመሆን ጃኔትን እንደገደላት ጠረጠረ። ነገር ግን በሚያሳዝን ሁኔታ ፓስተር ቲምን በግድያ ለመክሰስ በቂ ማስረጃ አልነበረም። አንድ ቀን ግን ሁሉም ነገር ተቀየረ። ምክንያቱም ፓስተር ቲም በጣም የደደብ ስራ ስለሰራ ነው። ጃኔት ከሞተች ከ3 ወር በኋላ ፓስተር ቲም ሄዶ በስሟ የ$5000 ብድር ፈርሞ ያወጣል። በእርግጠኝነት አሁን ሰዎች ይህን ሲሰሙ ሚስቱን ሆን ብሎ እንደገደላት ይጠረጥሩታል። ምክንያቱም አሜሪካ ውስጥ አንድ ሰው ከሞተ በኋላ ብድር መጠየቅ እንደማይቻል ይታወቃል። መርማሪው ይህን መረጃ በመጠቀም ፓስተር ቲምን አምጥቶ ስለዚህ ሚስጥራዊ ብድር መጠየቅ ቻለ። ነገር ግን መርማሪው ስለ ብድሩ ብቻ ሳይሆን በዛው ስለ ግድያውም ሁኔታ ቲምን መጠየቅ ጀመረ። ቀስ በቀስ ጥያቄውን ጠጠር እያደረገው መጣ። ግልጽ ነው፣ ፓስተር ቲም በጣም መጨነቅ ጀመረ እና ጠመንጃውን እንዴት እንደተኮሰ የተናገረውን ታሪክ ቀስ እያለ ቀየረው። በተመሳሳይ ጊዜ በጉዳዩ ላይ የሚሰሩ አንዳንድ ሌሎች ፖሊሶች ሞሊን አገኟት። ከዚያም ስለ ፓስተር ቲም ማንነት ሁሉንም ነገር ነገሯት። ማን እንደሆነ ነገሯት። ለእሷ እንደዋሻት የመርከብ ካፒቴን ሳይሆን የሚስቱ ግድያ ላይ የመጀመሪያ ተጠርጣሪና በአላባማ ስቴት የሚኖር ፓስተር እንደሆነም ነገሯት። እሷን ለማግኘት ሲመጣ የውሸት ስምና የውሸት መታወቂያ እየተጠቀመ እንደሚያገኛትም ጭምር አስረዷት እና ሞሊ ወይኔ ሰራልኝ እያለች በንዴት ጦፈች። እናም እሱን መበቀል እንደምትፈልግ ነገረቻቸው። ከእሱ ጋር የነበራትን ኢሜሎችና ደብዳቤዎች ለፖሊሶቹ አሳልፋ ሰጠች። ከዚህ በኋላ የሚያስፈልጋቸውን ማንኛውንም መረጃ እንደምትሰጣቸው ቃል ገባችላቸው። በመጨረሻም ፖሊሶቹ ፓስተር ቲም ላይ በቂ ማስረጃ ሰበሰቡ። እናም ወዲያው ያዙት። ይህ ትክክለኛ ፎቶ ነው። በመጨረሻ ፓስተር ቲም 2 ጊዜ ፍርድ ቤት ቀረበ። ሚስቱን በመግደል ጥፋተኛ ተብሎ ተገኘ። እናም የዕድሜ ልክ እስራት ተፈረደበት። ይገባዋል። እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።